ሰላም ቅዱሳን ተመልሼ መጥቻለሁ። ተባረኩ። ማርያም ባሪያ አይደለችም ብሎ ተስፋዬ ሞሲሳ ተናግሯል። እንደገና ደግሞ ማርያም የባሪያይቱን መዋረድ ተመልክቷልና ያለችው ለሔዋን ነው ስላለ ይህንን ጉዳይ አድምቼ መናገር አለብኝ ብዬ ነው የመጣሁት። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ሌሎችም ሀሳቦች ይኖራሉ። ጊዜ ካለኝ በዚሁ ሀሳብ ለመቋጨት በዚሁ ቪዲዮ ለመቋጨት ሞክራለሁ። ነገር ግን ማርያም ባሪያ የተባለችበትን አድምቼ መናገር ስላለብኝ እንግዲህ ቪዲዮውን እንስማና ተመልሼ መጥቼ በእግዚአብሔር ቃል መሰረት እናገራለሁ። ቪዲዮውን ተከታተሉ። እመቤታችን ቅድስት ድንግል ማርያም ቅድም ነገርኩ። እመቤታችን ቅድስት ድንግል ማርያም ተሰቀለች አንልም ብለን አናውቅም። እኔም አላልኩም። በቃ ቤዛነት ግን አንተ እያልክ ያለው እኔ ቅድም ለኮምፓሬቲቭ ነው ያመጣውልህ። እኛ ከእግዚአብሔር የማንጋራው መጽሐፍ ቅዱስ ላይ የተጻፈ የማንጋራው ምንም የለም። ለሱ የተቀጸለ ባይብል ላይ ያለው ሁሉ ለኛ ይገባል እኮ መምህር። እሱም በተግባር ይስጡኝ እስቲ። አሁን ማርያም የተናገረችው ስለ ሔዋን ነው የሚል ይሄን በተግባር ይስጡኝ። አሁን እያሉኝ ያሉትን ነገር እኔ በተግባር እፈልገዋለሁ። አንተ ቆይ ስማኝ። ማርያም ይሄን ያለችው ስለ ሔዋን ነው የሚለው ስለ ኢንካርኔሽን ቅድም አንድ ነገር አነሳናል። ስለ ኢንካርኔሽን አነሳናል። ኢንካርኔሽን ማረፊያችን ነው መሰለ። ማርያም ባሪያ እንዳልሆነች ማረፊያችን ነው ኢንካርኔሽን። ማርያም ባሪያ እንዳልሆነች ኢንካርኔሽን ማረፊያችን እነሆኝ ጌታ ባሪያ። ቆይ ስማኝ። ቆይ እሱ ትህትና ነው ለመሰለ እንደሱ ማለት ሰው ባሪያ የሆነው ሰው በእግዚአብሔር መልክ አይደለም ነው አይደለም ኦፍ ኮርስ እንዴ በቃ አለቀ። ሰው ባሪያ የሆነው ሲወድቅ። አሁንማ ሰው እዚህ ዕብራውያን 1 ላይ እንደተጻፈው አምላካችን ሲዋሃደን እኮ ከመላእክት እንኳን ለማን ነው በቀኝ የተቀመጠ ብሎ የተነገረው ነው ያልኩት። እሺ እንደሰማችሁት ነው እንግዲህ። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። እመቤታችን ተሰቀለች አንልም ነው የሚለው ተስፋዬ ሞሲሳ። ማንም አይልም በመሰረቱ። ነገር ግን ይሄ ነገር ያው በጳጳሳቱ እየተነገረ እየሰማን እንገኛለን። የምንበላው የምንጠጣው እሷን ስጋ አይደለም ምን ማለት እኮ ተሰቀለች ማለት ነው። ለተስፋዬ ሞሲሳ ግን ጆሮ ዳባ ልበስ ነው፣ ሰምቶ እንዳልሰማ ሆኖ ስላለ ማለት ነው። እንግዲህ እመቤታችን ተሰቀለች አንልም ካለ በኋላ ማርያም ባሪያ እንዳልሆነች ማረፊያችን ኢንካርኔሽን ነው አለ። ሰው ባሪያ የሆነው ሲወድቅ ነው። የባሪያይቱን ውርደት ማለቷ ደግሞ ትህትናን የሚያመለክት ነው እና ሰው ባሪያ የሚሆነው ሲወድቅ ነው። ማርያም ደግሞ የባሪያይቱን መዋረድ ተመልክቷልና ማለቷ ለሔዋን ነው እንጂ ለራሷ አይደለችም። ስለዚህ ማርያም አልወደቀችም፣ ንጽሕት ዘር ናት፣ የአዳም በደል የለባትም ለማለት ነው። የባሪያይቱን ውርደት ተመልክቷልና ያለችው ለሔዋን አይደለም፣ ለራሷ ነው። አዎ ለምን ብለን ብንል ግዕዙን እስቲ እንደው ሌላ ቀርቶ ይህን የአስመራ ግዕዝ እኔ ጋ አለ። የአስመራ ግዕዝ ላይ እኮ ተአብዮ ነፍስየ ለእግዚአብሔር ወትትሐሰይ መንፈስየ በአምላክየ ወመድኃኒየ እስመ ርእየ ሕማማ ላመቱ ነው እኮ የሚለው። እስመ ርእየ ሕማማ ላመቱ፣ እስመ ርእየ ትህትናሃ ላመቱ አይልም። እስመ ርእየ ሕማማ ላመቱ። ሕማም ማለት እኮ ምንድን ነው? ውርደት ማለት ነው። ሕማም ማለት ደዌ ማለት ነው። የባሪያይቱን ደዌ ተመልክቷልና፣ ሕማም ስቃይ ተመልክቷልና ነው። ስለዚህ በዚህ ጉዳይ ላይ በአዳም በደል ሔዋንም ማርያምም ታማለች። ይህንን ልንረዳ ይገባል። ይሄ ሕመም እሷንም አግኝቷል። ለዚህ ነው ኢየሱስ ክርስቶስ መስቀል ላይ ሕመማችንን የወሰደው ደዌያችንን የወሰደው የማርያምንም ጭምር ነው። በኢሳይያስ 53 ላይ እንደምንመለከተው ማለት ነው። እንደገናም ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎሎታል፣ የኃጢአት ደሞዝ ሞት ነው ብሎ ሲናገር ሮሜ 3:23 ሮሜ 3 ከ11 ጀምሮ ስናይ ሮሜ 6:23 ስንመለከት እነዚህ ጥቅሶች በሙሉ ማርያምንም የሚመለከት ነው። ክብር ለእግዚአብሔር ይሁን። ለዚህ ነው እኮ ነፍሴ በአምላኬ ተአብዮ ነፍሴ ለእግዚአብሔር ያለችው ሉቃስ 1:47 ላይ ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች ብላ እኮ መድኃኒቴ ብላ ተቀብለዋለች። ለምን ፈራ ተስፋዬ ሞሲሳ? ነፍሴ በአምላኬ የሚለውን የት ጋር ያስገባዋል? ይሄንን ጥቅስ ለማን ይሰጠዋል? በመድኃኒቴ ብላ እሷ ያላፈረችበትን እሱ ለምን ያፍራል? ወደ ሔዋን ለምን ያስታክካል?
ስለዚህ መድኃኒቷ ነው። ለድንግል ማርያምም ነው ኢየሱስ የሞተው። ስለዚህ መድኃኒቷ ነው። እንደገናም ኢሳይያስ መጽሐፍ ላይ ሄደን ብንመለከት እግዚአብሔር ከሰማይ ተመለከተ፣ ሰውም እንደሌለ አየ፣ ተከፋም የሚል ቃል አለ። ከዛ በኋላስ የገዛ ክንዱ መድኃኒትን ላከልን ነው የሚለው። እንደውም አይደለም ቤዛ ልትሆን ምክንያት እንኳን አትሆንም። ወንድማችን ቃልአብ ለምን ምክንያት እንዳላት አላውቅም እንጂ ምክንያተ ድኂን እንዳላት ምክንያተ ድኂን እንኳን አይደለች። እግዚአብሔር ዓለሙን እንዲሁ ነው የወደደው፣ በእርሱ የሚያምን እንዳይጠፋ የዘላለም ሕይወት እንዲኖረው። ዮሐንስ ወንጌል 3:16 ላይ እንዲሁ ነው የወደደው ዓለሙን። እግዚአብሔር የተመሰገነ ይሁን። ሰውም እንደሌለ አየ፣ ተከፋም ይላል የኢሳይያስ መጽሐፍ ላይ። የገዛ ክንዱን ነው መድኃኒት አድርጎ የላከልን። እንዲሁ ነው የወደደን፣ ያለ ምክንያት እንዲሁ። አሁን ድረስ ፍቅሩን አልደረስንበትም። ምንም ምክንያት የለውም እኛን ለማዳን። ምክንያት ያደረገው ሰው የለም። ስለዚህ ማርያም ከኛ እንደ አንዱ ናት። መድኃኒት ያስፈለጋት፣ አዳኝ ያስፈለጋት። ስለዚህ ለሔዋን አይደለም የሰጠችው። ማርያም የባሪያይቱን ውርደት ተመልክቷልና ያለችው ለሔዋን ለመናገር ፈልጋ አይደለም። የራሷን ውርደት ነው የገለጠችው። ይሄንን ልታምን ይገባል። ተስፋዬ ሞሲሳ አዎ፣ በደም መጽሐፍ ቅዱስን አገላብጥ። ከዛም መልስ ደግሞ የቤተ ክርስቲያን መጽሐፍ ልጠቅስልህ እፈልጋለሁ። አዎ፣ የቤተ ክርስቲያን መጽሐፍ ምንድን ነው የሚለው? እስመ በእንቲአሃ ወበንተ አዝማዲሃ ተሰቀልኩ ዲበ ዕፀ ከመ አድኅን ኖሙ አዳምሃ አቤልሃ አብርሃምሃ ይስሐቅሃ ወያዕቆብሃ ወባዕዳነ ነቢያተ እለ ከማሆሙ አቀቡ ሕጌየ ከመ በላዕሌሆሙ እሰባ እስከ ለዓለመ ዓለም ብሎ ይናገራል። እስከ ለዓለመ ዓለም የኅዳር ጽዮን ቅንዋት ስለ እርሷና ማለቱ ስለ ድንግል ማርያም ነው። ስለ ወገኖቿ በእንጨት ላይ ተሰቀልኩ። አዳምን፣ አቤልን፣ አብርሃምን፣ ይስሐቅን፣ ያዕቆብን፣ ሌሎችን ነቢያት እንደነርሱ ያሉትን ሕጌን የጠበቁትን አድናቸው ዘንድ በእነርሱም እስከ ዘላለም ድረስ እመሰገን ዘንድ ብሎ የኅዳር ጽዮን ቅንዋት ይናገራል። ስለ እርሷና ስለ ዘመዶቿ በእንጨት ላይ ተሰቀልኩ። ስለዚህ ማርያም ቤዛ ያስፈልጋታል። ማርያም እንደውም ቤዛዊተ ዓለም መባል የለባትም። ቤዛ የሚያስፈልጋት ስለሆነች እዚህ በኢየሱስ ቤዛነት ትይዩ ለትይዩ ሆና ቤዛዊተ ዓለም አትባልም። ቤዛዊ ዓለም ኢየሱስ ነው። እሷ ራሷ ቤዛ የሚያስፈልጋት እንደሆነ የአባቶች መጽሐፍ የኅዳር ጽዮን ቅንዋት ጭምር መጽሐፍ ቅዱሳችን ብቻ ሳይሆን ቅንዋቱም ጭምር ስለ እርሷና ስለ ዘመዶቿ በእንጨት ላይ ተሰቀልኩ በማለት ቤዛዋ እንደሆነ ቤዛ የሚያስፈልጋትና ኢየሱስም ቤዛዋ እንደሆነ ይናገራል። ወዴት ተወስደው እንግዲህ ይሄንን ድርሰት እንዴ ማርያም ቤዛ አያስፈልጋትም ብለህ ትከራከራለህ? እንዲህ እነዚህን ጥቅሶች ሁሉ ማየት አለብህ፣ ሄደህ ማጥናት አለብህ። እኛ ታድሶዋን ብናገኝ መልስ እናሳጣለን፣ እርግጠኛ ነኝ። አዎ መርጌቶች አሉ፣ በጣም የግዕዝ ባለቤት የሆኑ የቅኔ መምህራን የሆኑ ቢያገኙህ አያተናፍሱህም። በጣም እግዚአብሔር አምላክ የተመሰገነ ይሁን። ምክንያተ ድኂን ናት ብለንም አንልም። ወንድማችን ቃልአብ ይህንን ልታስተካክል ይገባል። እንዲሁ ነው እግዚአብሔር ዓለምን የወደደው። የገዛ ክንዱን መድኃኒት አድርጎ ልኮልን ምክንያተ ድኂን ለምን እንላታለን? ሁሉን እኮ ባለመታዘዝ ዘግቶታል ይላል መጽሐፍ ቅዱስ። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። ሌላው ልናገር የምፈልገው እኛ መጽሐፍ ቅዱስ አለን፣ አዋልድ መጽሐፍት የመጽሐፍ ቅዱስ ልጆች አሉን ብሎ ተስፋዬ ሞሲሳ ተናግሯል። አዋልድ መጽሐፍት የመጽሐፍ ቅዱስ ልጆች አይደሉም። እንደውም እንዲታረሙ ፓትርያርኩ እኮ ደነገጉ። አልሰማህም እንዴ? ስለዚህ አሁን ጥያቄ ምልክት ውስጥ ገብተዋል። ልትጠቅስባቸውና ልትከራከርባቸው አትችልም። ልጆች አንላቸውም። ይሄ የነ መጋቤ ሐዲስ እሸቱ አለማየሁ አተረጓጎም ነው። እንደገና ሆሊ ትራዲሽን ወግ አለን። እውነት ነው። ከኛ የተቀበላችሁትን ወግ ያዙ ይላል ጳውሎስ። በመጽሐፍ ቅዱሱ ወግ መሰረት ነው ወግ ያዙ ሲል እና እንደውም አለቃ መሰረት እዚህ ጋር ይደልወን ናጽም ቃላተ መለኮት ከመ ይብአ ውስተ አልባቢነ ቃል ነኪር፣ ባዕድ ቃል ወደ ልባችን እንዳይገባ ቃላተ መለኮትን ማድመጥ ይገባናል ያለንን በማሰብ በእርሱ ብቻ ተወስነን ከተረቶች እንርቃለን ብለው ተናግሯል። ይህንን አንብብ። እግዚአብሔር የተመሰገነ ታገኛለህ። በ66ቱ መወሰን እንዳለብን የአዋልድ መጽሐፍ ሃይማኖተ አበው ይናገራል። ክብር ለእግዚአብሔር ይሁን። ሼር አድርጉ ለተስፋዬ ሞሲሳ ለወንድማችን ቃልአብም ተባረኩ። ክብር